አብዛኞቻችሁ በእርግጠኝነት ይህንን ቪዲዮ በቲክቶክ እና ኢንስታግራም ላይ በተደጋጋሚ አይታችሁታል። ምናልባትም ደግሞ እንደነዚህ አይነት ቪዲዮችን እንዴት ክሬት እናደርጋለን ብላችሁ ካስባችሁ ወይ ትክክለኛው ቦታ ላይ ናቸው። ሰላም ቤተሰቦች እንደምናላችሁ፣ ዛሬም እንግዲህ በአዲስ ቪዲዮ ተመልሰን መጥተናል። ይህን ሰሞን ቲክቶክ እና ኢንስታግራም ላይ በጣም በፍጥነት እየተስፋፋ ያለ ኤአይ ቪዲዮ አለ። እናም በብዙዎች እይታን እያገኘ ያለ ሲሆን ነገር ግን አሰራሩን የሚያውቁት ጥቂት ሰዎች ብቻ ናቸው። ወይ በዚህ ቪዲዮ እንግዲህ ይህን አይነት ቪዲዮዎች ከመጀመሪያው ጀምሮ እስከ መጨረሻው እንዴት እንደሚሰራ ኤቭሪ ስቴፕ ማሳያችሁ ይሆናል። ከምንጠቀመው ኤአይ ጀምሮ እንዴት ፕሮምፕት እንደምናዘጋጅ፣ ፎቶ ጀነሬት አድርገን ከዛም ቲክቶክ ላይ ያያችሁትን አይነት ሲኒማቲክ ሪዛልት እንዴት እንደምናገኝ ስቴፕ ባይ ስቴፕ አሳያችኋለሁ። ስለዚህ ቪዲዮን እስከ መጨረሻው ድረስ ተከታተሉት፣ ምክንያቱም አንድ ስቴፕ ከሳታችሁ የምትፈልጉትን አይነት ሪዛልት አታገኙ። እናም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ ጀምሩት። ሌትስ ጎ። እሺ እንግዲህ በመጀመሪያ አንድ ከረንት ፎቶዎችንን እና አንድ ደግሞ ፊውቸር ፎቶዎችንን ጀነሬት ማድረግ ይኖርብናል። እሱም ደግሞ እዚህ ጋር እንደምታዩት ፕሮምፕቱን በዚህ መልኩ አስቀምጬላችኋለሁ። እዚህ ጋር ፕሮምፕት ዋን የምትለዋን ሰሌክት አድርጋችሁ ኮፒ ታደርጉትና ወደ ቻት ጂፒቲ ገብታችሁ ፎቶዎቹን በዚህ መልኩ አፕሎድ ታደርጉለትና እቺን ፕሮምፕት ፔስት ታደርጉለትና ትልኩለታላችሁ ማለት ነው። ከዛም እንግዲህ በዚህ መልኩ የፊውቸር ፎቶዎቹን ጀነሬት አድርጎ ይሰጣችኋል። ሶ እዛው ጋር እንዳላችሁ አንድ ደግሞ ከረንት ኢሜጃችሁን ጀነሬት አድርጎ እንዲሰጣችሁ ጽፉለታላችሁ ማለት ነው። ይኸው ጋር ለምሳሌ now give me the current me with the same background ይጽፍለትና ልከዋለው። እንግዲህ በዚህ መልኩ ተመሳሳይ ባክግራውንድ ያለው ግን ከፊውቸር ፎቶ ትንሽ ለየት ያለ የወጣትነት ካይንድ ኦፍ ሉክ ያለው ፎቶ ጀነሬት አድርጎ ይሰጠኛል ማለት ነው። ስለዚህ ካያችሁት በኋላ ከተመቻችሁ እዚህ ጋር ከታች ዳውንሎድ ትሉታላችሁ። የላይኛውንም ሄዳችሁ የፊውቸሩን ፎቶንም ሄዳችሁ በተመሳሳይ መንገድ እሱንም ዳውንሎድ ታደርጉታላችሁ ማለት ነው። አሁን በመቀጠል አዲስ ታብ ትከፍቱና ሰርች ታባችሁ ላይ ክሊንግ ኤአይ ብላችሁ ትጽፉና ሰርች ታደርጋላችሁ። ሲከፍት እንግዲህ በዚህ መልኩ ጽድት ያለ እንደዚህ አይነት አሪፍ ዌብሳይት ያመጣላችኋል። ስክሮል እያደረጋችሁ ኤቭሪቲንግ እንደዚህ ቼክ ማድረግ ትችላላችሁ። እንደምታዩት በጣም የሚገርም አይነት ዌብሳይት ነው። ሶ ቼክ አደረጋችሁ በኋላ ወደ ላይ ትመለሱና እዚህ ጋር ክሬት ናው የምትሏን አንድ ጊዜ ትጫኑትና ወደ ዌብሳይቱ በዚህ መልኩ ያስገባችኋል። እዚህ ጋር በስተቀኝ በኩል ዋን ክሊክ ሳይኒንግ ምትላለች። እሱን ትነኩትና እዚህ ጋር ኮንቲኒው ዊዝ ጉግል ብላችሁ የጉግል አካውንታችሁ በመጠቀም ወደ ክሊንግ ኤአይ በቀላሉ ሳይኒን ማድረግ ትችላላችሁ ማለት ነው። ሳይኒን እንግዲህ አድርጋችሁ ከጨረሳችሁ በኋላ ወደ መጀመሪያው ፔጅ ይመልሳችኋል። እዚች ጋር በስተግራ በኩል ኦምኒ የሚለው ላይ ሰሌክትድ መሆኑን ቼክ አድርጉ። ከታች ደግሞ ቪዲዮ ጀነሬሽን የሚለው ላይ ሰሌክትድ መሆኑን ቼክ አድርጉ ማለት ነው። ከዛ ከታች የፕላስ ምልክቷን ነክታችሁ አፕሎድ ትሉትና መጀመሪያ የከረንት ፎቶዎቹን ሰሌክት ታደርጉለታላችሁ። አፕሎድ አድርጎን ከጨረሰን በኋላ ድጋሚ የፕላስ ምልክቷን እንደዚህ ተነኩና አፕሎድ፣ ከዛ የፊውቸር ፎቶዎቹን ደግሞ ሰሌክት አድርጋችሁ ትልኩለታላችሁ፣ አፕሎድ ታደርጉታላችሁ ማለት ነው። እናም እዚህ ጋር ከታች ሁለቱም አፕሎድ መደረጋቸውን በዚህ መልኩ ቼክ ታደርጋላችሁ። በመቀጠል ወደ ኖትፓዳችን እንመለስና ኖትፓዱን ከፈለጋችሁ ቴሌግራም ቻናል ላይ ለቅላችኋለሁ። ፕሮምፕት 2 ከሚለው ስር የቪዲዮን ፕሮምፕት ጽፌላችኋለሁ፣ አስቀምጬላችኋለሁ። እሱን ሰሌክት አድርጋችሁ ኮፒ ታደርጉትና ወደ እዚህ ጋር መጻፊያ ቦታ ጋር መጣችሁ ፔስት ታደርጉታላችሁ። ከዛም በመቀጠል ከታች እኛን ቀስት ነኳትና የቪዲዮ ዱሬሽኑን ወደ 7 ሰከንድ፣ ቪዲዮ ሪዞሉሽኑን ደግሞ ወደ 720 ቀይሩታላችሁ። ሬሾ የሚለው ጋር ደግሞ 19:6 1 በ1 ወይም 16:9 ማድረግ ትችላላችሁ። የፈለጋችሁትን መርጣችሁ መቀጠል ትችላላችሁ። ሪዞሉሽኑን እዛ ጋር ከላይ 1080 ወይም 4K ብታደርጉት ክፍያ ይጠይቃችኋል። ስለዚህ እዛው 720 ላይ እንዳለ ታውቱና በዚህ መልኩ ትወጣላችሁ ማለት ነው። ከዛም በድጋሚ ከታች ያለችዋን ቀስት ነኩና ቪዲዮ 3.0 ኦምኒ የሚለው ላይ ሰሌክት መደረጉን ቼክ አድርጉ። ከዛ ጀነሬት ምትለዋን አንድ ጊዜ ክሊክ አድርጓት። ከተወሰነ ደቂቃ እንግዲህ በኋላ በዚህ መልኩ ጀነሬት አድርጎ ቪዲዮዎቹን ይሰጣችኋል። እዚሁ ጋር እንዳለ ከፈለጋችሁ ቼክ ማድረግ ትችላላችሁ። እንግዲህ ቼክ አድርጋችሁ ከጨረሳችሁ በኋላ ከተስማማችሁበት ከላይ እንግዲህ እዚህ ጋር ያለችውን አይከን በመንካት ቪዲዮውን ዳውንሎድ ታደርጉታላችሁ ማለት ነው። እንግዲህ እንዳያችሁት ቪዲዮ ሌላ አይነት አውዲዮ ነው ያለው። እዛ ቲክቶክ ላይ ያያችሁትን አይነት አውዲዮ የለውም። ስለዚህ እሱን ደግሞ መቀየር ይኖርብናል። ወደ ማንኛውም ኤዲቲንግ ሶፍትዌራችሁ ትገቡና አዲስ ፕሮጀክት ክሬት ታደርጋላችሁ። በመቀጠል ዳውንሎድ ያደርጋችሁትን ቪዲዮ ኢምፖርት ታደርጉትና ወደ ታይም ላይናችሁ በዚህ መልኩ ድራግ አድርጋችሁ ማምጣት ትችላላችሁ ማለት ነው። ከዛም በመቀጠል ቲክቶክ ላይ የሰማችሁትን አይነት አውዲዮ ያለውን ቪዲዮ ዳውንሎድ አድርጋችሁ
ታስገቡና ታዘጋጃላችሁ አውዲዮን ለመቀየር። ከዛም እዚህ ጋር መጀመሪያ ለምሳሌ ሬሾውን ወደ 1:1 እንቀይረዋለን። ከዛም ሙሉ ስክሪን እንዲሞላለን እንደዚህ በዚህ መልኩ ድራግ እናደርገዋለን ማለት ነው። ከዛ እንግዲህ እዚህ ወደ 5ኛው ሰከንድ አካባቢ እንደምታዩት ትንሽ ከፍሬም ወጥቶብናል። ስለዚህ ምን እናደርጋለን እዛች ጋር ከት እናድርግና በዚህ መልኩ ዲፕሊኬት እናደርገዋለን ያንን ኤሪያ። ከዛም በኋላ ከላይ ያለውን ሴሌክት አድርጋችሁ ማስክ ትሉና አድ ማስክ አድርጋችሁ ስፕሊት የሚለውን ትመርጡና በዚህ መልኩ ታስቀምጡታላችሁ። ከዛ ከታች ያለውን ወደ መሀል ታቀርቡታላችሁ። በግራ በኩል ያለውንም በዚህ መልኩ ወደ መሀል ታቀርቡትና ሳይዙን ከፍ ታደርጉታላችሁ ወተር ማርኩም እንዲጠፋላችሁ። ከዛች ወደ ማስኳት መለሱና ስፕሊቷን ወደ መሀል ትንሽ ታስጠጉታላችሁ ማለት ነው። ከዛ ያያችሁ እንግዲህ በዚህ መልኩ አጀስት ታደርጉታላችሁ። ልክ በስትክክል እንደዚህ ሲመጣላችሁ ትወጡና ሙሉን ሴሌክት አድርጋችሁ አውዲዮን መጀመሪያ ያለውን አውዲዮ ኦፍ ታደርጉታላችሁ። ከዛ እንግዲህ ከቲክቶክ ላይ ያወረዳችሁትን አውዲዮ ወደ ታይም ላይናችሁ ታስገቡና ራይት ክሊክ ኤክስትራክት አውዲዮ ብላችሁ አውዲዮን ኤክስትራክት ካደረገላችሁ በኋላ አውዲዮን ወደዚህ ተወስዱትና እንደዚህ ቪዲዮን ዲሊት ማድረግ ትችላላችሁ። እንደምታዩት አውዲዮና ቪዲዮ እኩል አይደለም። ቪዲዮን ሴሌክት ታድርጉና ወደ ስፒድ ገብታችሁ ስፒዱን ወደ 0.7 አካባቢ እንደዚህ በዚህ መልኩ ትንሽ ተቀንሱታላችሁ። ከላይ ያለችውንም እንደዚህ እናስተካክላታለን። አሁን አውዲዮን ሴሌክት ታድርጉና ከላይ ቴክስት ውስጥ ገቡና አውቶ ካፕሽን የሚለው ውስጥ ገቡና ድጋሚ ጀነሬት የሚለውን ትነኩታላችሁ ማለት ነው። እንግዲህ በዚህ መልኩ ቴክስታችሁን ጀነሬት አድርጎ ይሰጣችኋል። እናንተ በመፈልጉ መልኩ አጀስት ማድረግ ትችላላችሁ። እኔ ለምሳሌ እዚህ ጋር ከለሩን ወደ ቀይ ልቀይረው፣ ትንሽ አሪፍ ሉክ ደግሞ እንዲኖረው ወደ ታች እንሄድና ግሎ እንሰጠዋለን። የቴክስት ፎንቱንም ደግሞ ወደ መፈልጉት እናንተ እየመረጣችሁ መቀየር ትችላላችሁ። ይህ ወደ ኮሚክ ወደሚለው ቴክስት ፎንት ቀይሯለሁ ማለት ነው። ከዛ ይህንን ካደረግን በኋላ ከላይ ካፕሽንስ የምትለው አንገባና ቴክስቱን አንድ በአንድ እንዲጽፍልን የምፈልጉት ቴክስት ጋር እየሄዳችሁ ኢንተር እያላችሁ በዚህ መልኩ ካፕሽኑን ትከፋፍሉታላችሁ ማለት ነው። እንግዲህ ካፕሽኑን በዚህ መልኩ ከፋፍላችሁ ከጨረሳችሁ በኋላ እዚሁ ጋር ቼክ ማድረግ ትችላላችሁ መቀየር የምትፈልጉን ነገር ካለ። Congratulations, you're moving to the next level. Your next opponent is you. ከዛም እንደምፈልጉት ኤዲት አድርጋችሁ ከጨረሳችሁ በኋላ ከላይ ኤክስፖርት ትሉታላችሁ። ቡም ፋይናል ሪዛልቱ እንግዲህ ይሄን ይመስላል ማለት ነው። Congratulations, you're moving to the next level. Your next opponent is you. That's it guys, I hope everything simple በሆነ መንገድ እንዳሳየዋችሁ። ኤኒ ካይንድ ኦፍ ሀሳብ ወይም ጥያቄ ካላችሁ ኮሜንት ሴክሽን ላይ አሳውቁኝ። በተቻለኝ አቅም ለሁላችሁም ለመመለስ እሞክራለሁ። እንግዲህ ለዛሬው ይሄው ነበር። በቀጣይ ቪዲዮ እንገናኛለን። ይመቻችሁ። ፒስ አውት።